ሰላም ጤና ይስጥልኝ እንደምን ከረማችሁ ጋስፖል ዝማሄ ቤተሰቦች ኢትዮጵያውያን ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተሮብን አጠር ባለ ኦዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናዳምጠው የማቴዎስ ወንጌል ምዕራፍ 4 ነው። አብራችሁን ቆዩ፣ አብረን እናዳምጥ። እግዚአብሔር ቢፈቅድ ቅዳሜ መስመር በመስመር እንደተለመደው ገለጻ አደርጋለሁኝ። በደንብ አዳምጡት፣ ብዙ ትምህርት ታገኙበታላችሁ ብዬ አስባለሁኝ። አብረን እንቆይ። የማቴዎስ ወንጌል ምዕራፍ 4። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንህ እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ እስከሆንህ ወደ ታች ራስህን ወርውር አለው። ኢየሱስም ጌታ አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። ደግሞ ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው። የዓለምንም መንግሥታት ሁሉ ክብራቸውንም አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏልና አለው። ያን ጊዜ ዲያብሎስ ተወው፣ እነሆም መላእክት ቀርበው ያገለግሉት ነበር። ኢየሱስም ዮሐንስ አልፎ እንደተሰጠ በሰማ ጊዜ ወደ ገሊላ ፈቀቅ ብሎ ሄደ። ናዝሬትንም ትቶ በዛብሎንና በንፍታሌም አገር በባሕር አጠገብ ወዳለችው ወደ ቅፍርናሆም መጥቶ ኖረ። በነቢዩም በኢሳይያስ የዛብሎን ምድርና የንፍታሌም ምድር፣ የባሕር መንገድ፣ በዮርዳኖስ ማዶ የአሕዛብ ገሊላ፣ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ፣ በሞት አገር ጥላ ለተቀመጡትም ብርሃን ወጣላቸው የተባለው ይፈጸም ዘንድ ይህ ሆነ። ከዚያን ዘመን ጀምሮ ኢየሱስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር። በገሊላ ባሕር አጠገብ ሲመላለስም 2 ወንድማማች ጴጥሮስ የሚሉትን ስምዖንን ወንድሙንም እንድርያስን መረባቸውን ወደ ባሕር ሲጥሉ አየ፣ ዓሣ አጥማጆች ነበሩና። እርሱም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። ወዲያውም መረባቸውን ትተው ተከተሉት። ከዚያም እልፍ ብሎ ሌሎችን 2 ወንድማማች የዘብዴዎስን ልጅ ያዕቆብንም ወንድሙንም ዮሐንስን ከአባታቸው ከዘብዴዎስ ጋር በታንኳ መረባቸውን ሲያበጁ አየ፣ ጠራቸውም። እነርሱም ወዲያው ታንኳይቱንና አባታቸውን ትተው ተከተሉት። ኢየሱስም በምኵራቦቻቸው እያስተማረ የመንግሥትንም ወንጌል እየሰበከ በአሕዛብም ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። ዝናውም ወደ ሶርያ ሁሉ ወጣ። በልዩ ልዩ ደዌና ስቃይም ተይዘው የታመሙትን ሁሉ፣ አጋንንትም ያደሩባቸውን፣ በጨረቃም የሚነሳባቸውን ሽባዎችንም ወደ እርሱ አመጡ፣ ፈወሳቸው። ከገሊላ ከ10 ከተማም ከኢየሩሳሌምም ከይሁዳም ከዮርዳኖስም ማዶ ብዙ ሕዝብ ተከተሉት። ለቃሉ የእግዚአብሔር ስም ዘወትር የተመሰገነ ይሁን። በጣም ብዙ ነገሮችን የያዘ ነው ይሄ ክፍል። ኢየሱስ ክርስቶስ በምድር ላይ እያለ ሰይጣን እንዴት አድርጎ ሊፈትነው እንደሞከረና በወንጌል ቃል ብቻ እንዴት አድርጎ ድፊት እንዳደረገው እናያለን። ዛሬ በአካባቢያችን ያለውንም መንፈስ እንዴት አድርገን መንፈስ ለምን ትያለሽ የሚሉ ሰዎች ሊኖሩ ይችላሉ። ዋናው የተጠራሁበት ለምሳሌ አንድ ሰው ይማርና የሆነ ነገር የተለየ ከተማረው ትምህርት በሙሉ ብዙ ትምህርት ተምሮ ከነዛ ውስጥ በአንዱ ነገር ስፔሻሊቲ ነው የሚባለው ይሰራል። ልክ እንደዛው ተመርጦ የሰራውት ነገር በመንፈሳዊ ሕይወት የሰይጣንን አሰራርና የእግዚአብሔርን አሰራር ለይቶ ማወቅን፣ ሰይጣን በሰዎች ላይ እንዴት አይነት ጥቃት በማያውቁትም በሚያውቁትም ሊገለጽ በማይችል ሁኔታ በምን አይነት ጥበብ ሰዎችን እንደሚያጠቃ፣ እንዴት አድርጎ እንደሚፈታተን
እንዴት አድርጎ ድፊት መደረግ እንደሚችል ነው እንግዲህ እግዚአብሔር በደንብ አድርጎ ያስተማረኝና በዛ ላይ ነው ብዙ ነገሮችን የምናየው እና ክርስቶስን እንኳን እንዴት አድርጎ እንደፈተነው ክርስቶስ ግን በምንድን ነው የታገለው በምንድን ነው ያሸነፈው የሚለውን የምናይበት ነው። እግዚአብሔር ቢፈቅድ ቅዳሜ በደንብ አድርጌ አስረዳለሁኝ እንደ እግዚአብሔር ፈቃድ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቅዳሜን በቪዲዮ ሮብን ደግሞ በኦዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ሮብ ይሁንላችሁ። ሰላም ቆዩን። ሰላም ያገናኘን።